አረቦች ሌላ ቦታ ወስደው የሚያሰሯችሁ ከሆነ መብታችሁን የምታስከብሩበትን መንገድ እኔ ያደረኩትን ልንገራችሁ። እኔ የመጣሁት በጣም ኃይለኛ ስራ ላይ ነው የመጣሁት። ሰርግ ነበር፣ የወንድሟ ሰርግ። ከዛ በጣም ቤት ውስጥ በጣም ነው የፈጋሁት። ሁሉንም ቤት እንደ አዲስ ነው ያጸዳሁት ማለት ይቻላል ማለት ነው። ከዛ በኋላ ደግሞ ወንድሟ ቤት ወስዳ አጸዳች። ያው ሰርግ ስለሆነ አይ ማለት አልቻልኩኝም። አዲስ ነበርኩ። ያው ምንም ቋንቋ ብችል አዲስ ነኝ። ከዛ እርጉዝ ነበረች፣ ወለደች። ከዛ ወደዛው ረመዳን በቃ ታውቃላችሁ። ብቻ ቪዲዮ እንዳይበዛ ነው ይሄንን የምነግራችሁ። ብዙ ነው ታሪኩ። ከዛ ብዙ ነገር አለፈ። በጣም በጣም አድካሚ የሆነ ጊዜ ነው ያሳለፍኩት እውነት ለመናገር። ከዛ ምግብ ነው የምሰራው። ያው የኔ ስራዬ መደቤ ተነግሮኛል። ግን ከዛ በኋላ ተሻረ፣ ቀስ እያለ እየተሻረ መጣ። ከዛ አሁን ለአረፋ አለ። ባለፈው አረፋ እውነት ለመናገር ቪዲዮ አልሰራሁላችሁ ጊዜ ስላጣሁ ሄድን። የአራት ሰዓት ተኩል ምናምን መንገድ ተጉዘን እናቷ ቤትና እህቷ ቤት ሄድን። እሷ ደግሞ ወደ መካሄድ ይዛራ። ከዛ እናቷ ቤት ሄድን። ከዛ አላደርንም፣ ወደ እህቷ ቤት ሄድን። እሷም ሄደች። ከዛ እህቷ ቤት በጣም ዩጋንዳ ሰራተኛ አለች። ሌላ ደግሞ እህት አለቻት። እዛም ዩጋንዳ ነበር የምሰራው። እኛ በሄድን በሁለተኛው ቀን ያቺ የአንደኛዋ ሰራተኛ ሄደች፣ የእህቷ ሰራተኛ። የአንደኛዋ ደግሞ ያው እኛ የሄድንባት ናት። አብረን ነው የምንሰራው። በጣም ጥሩ ልጅ ነች። እንደዚች አብረን እንደምሰራው አይደለችም። በጣም ጥሩ የዋህ። ከዛ በቃ ያው አፍሪካነትም ራሱ ይዛችሁ የለ አብረን ነው የምንሰራው፣ እንሳሳቃለን ምናምን። ከዛ ይቺ ያው ልጅ ያዢ ህፃኗን ልጅ ያዢ ተብላ ነው፣ ግን እነሱ ናቸው የሚይዙት። እሷ ያው አንዳንዴ ልብስ ትቀይራለች፣ ታጥባለች ምናምን ነገር። ሂጂና ረፊ ይሏታል። በቃ እኛ እያለን እኛ ደግሞ ሌሊት ሙሉ መንሰራ ምንድን ነው ችግሩ? እኛ እንደ የተናቅንበትን ምክንያት ደግሞ ቪዲዮ እሰራላችኋለሁ፣ ምክንያቱ ምን እንደሆነ። ከዛ ሂጂና ተኝ ትባላለች ምናምን። እኛ ግን እስከ 7 ሰዓት ሌሊት ድረስ ምናምን በቃ አንተኛ ምናንል ልጅቷማ በስማ በጣም ታሳዘኝ እጅ ጋር እንዳይቶ። ከዛ መጨረሻ ላይ ልጆቹ ሲሄዱ አንደኛው እህቷ ቤት እዛች ሰራተኛ የሄደችባት ቤት ልጆቹ ሲሄዱ አብረሽ ሂጂ ተብዬ አንድ ቀን ሄድኩና እራት ምናምን ሰርቼ ከዛ ልጅቷ ከአንደኛው እህቷ ከአክስቷ ልጅ ጋር ተጣልታ ተመለስን ወደዛው ማታው። ከዛ በንጋተኛው ወጣችና ያቺ የሄድንባት የሴትዬ እህት ሲሪየስ ሆና እህቴ ጋር ትሄጃለሽ ተዘጋጃለች። ከማን ጋር ነው የምሄደው አልኳት። ብቻሽን ለምን ቤት ልታጸጂ ልብስ ልታኩሽ ልታልብሽ አለች። እኔ ምን አገባኝ ሰራተኛ ልጅ እኔ ምን አገባኝ ሰራተኛ ታምጣ ልጆቹ ተሄዱ ሄዳለሁ ተከትዬ ካልሆነ አልሄድም። ከዛ ሴትዬ ጋር ተደወለ። ከዛ ሴትዬ መሄድ አለብሽ እኔ እስከምጣ እዛው አግዣት አለች። ነው እሺ ምንም በቃ ግዴታ መሄድ አለብኝ። እሺ እኔ የምወስነው ውሳኔ አውቃለሁ። ሄድኩኝ። ከዛ መጨረሻ ላይ እንዲህ ያንቀጠቀጠኝ በቃ ላለቅስ ምንም አልቀረኝም። 3 ቅርጫት ይሄ ቶፕ ታውቃላችሁ፣ ነጩ ይሄ ወንዶች የሚለብሱት ነው። ስታኮስ 3 ከዛ ያንቀጠቀጠ በቃ ላለቅስ ምንም አልቀረኝም። የመጣው ያግዙኛል ነው ልጅ አንድ ደግሞ ትልቅ ልጅ አለቻት። ከዛ መጨረሻ ላይ ሴትዮዋ መጣች ተባለና ልትሄዱ ነው ሴትዮሽ መጣች ምናምን አለች። ልጆቹ በዛ መሀል ትምጣ እያሉ እየደወሉ እነሱ ያው ስራቸውን ሴትዮዋ ደግሞ ስላለች በቃ እኔ ደግሞ የተስማማው መስሏቸዋል። ከዛ አለች የት ነው የምሄደው አልኩ። ልትሄዱ ነው ወደ ቤት አለች። እዚህ ማለት ነው ቤት ልትሄዱ ነው አለች። እኔ አልሄድም ሂጂና ልብሴን አምጪልኝ አልኳት። እዚህ ነው የምሰራው አንቺ ጋር ይሄ ቤት ተስማምቶኛል አልኳት። ከዛ ደነገጠች። እንዴ ኧረ እቴ ሌላ ነገር ነው መስላት ነው የሞከርሽ ነው ምናምን ማለት ነው። እኔ እነግራታለሁ አናግራታለሁ አልኳት። ከዛ ስትሰማ ሴትዬ ልጆቹን ልቅምቅም አድርጋ ማንም ሳይቀር ከቻልኩ ልጆቹ ውሪ ቅፍ አድርገው ውሪ። ያችኛዋ ሰራተኛ ትሄድ ተፈለገች። አንቺ አትሄጂም አንቺ ሌላ ሰው አይመጣ። ከዛ አልሄድም አልኩ። የፈለገ ቢመጣ አልሄድም አልኩ። ምክንያትሽ ምንድነው? አልሄድም እዚህ መተሽ ስለሰራሽ ነው አልሄድም። በቃ እኔ የምሰራ አይመስልሽም አይደለ? እኔ የሰራው አይመስልሽም? እኔና ልጅቷ አልኳት ደሞዛችን እኩል አይደለም። ምናልባት የነሱ ማክሲመም ሲመጡት ሀገራቸው እንደዛ ሊሆን ይችላል። ግን አልኳት እኔ እንዳያ እየሰራው እሷን ሂጂና ተኚ እረፊ ነው የምትያት ቤትም ቢሆን እኔ የምሰራ አይመስልሽም? እኔ ነበር 10 የሰጠኝ ነበር። ስለዚህ እኔ አልሄድም አልኳት። አሁንም የምሰራ ሳይመስልሽ ቀርቶ ነው አይደል ወደዚህ ላክሽ? እንደዛ ወገቤ እየተንቀጠቀጠ ቆሜ እያደርኩ አልኳት።
ከዛ ተለምኜ አልቅሰው እግዚአብሔርን አልቅሰው ወደ ቤት የተመለስኩት። አሁን ይኸው መብቴን እያስከበርኩ ነው። በቃ መጣሁኝ። 3 ሰዓት ተነሽ ናልሽኝ፣ 3 ሰዓት ነው የምነሳው። ጠዋት አልነሳም። ተፈሪ ልጆቹን ተቀስቀስ ታለች። ሰራተኛ እመጣለሁ ብለሽ ነበረ አላመጣሽም። ስችል ነው የምሰራው፣ ሳልችል መልሽ ብዬ መብቴን አስከበርኩ ማለት ነው። እና አሁን ፊቴን እያዩ ነው የሚገርማችሁ ፊቴን። ስለዚህ ወስደው ካሰሯችሁ አንመለስም በሉ፣ እዛው ነው የምንሰራው። ለነሱ ነው ያመጧቸው አይደል? ታልፈለጉ እዛው ነው የምትሰሩት። አሁን ደግሞ የሚገርማችሁ እንደ በፊት እንዳይመስላችሁ። አሁን መጨረሻ ራሱ እንደው ይሄ ቪዲዮ ሰራላችሁ መጨረሻ ራሱ ሰራተኛ መቅጠር አቅቷቸው ሰራተኛ ሁሉ ላያመጡበት የሚችሉበት ጊዜ ላይ እንደደረሱ ነው የምነግራችሁ። አሁን እንደ በፊት አይደል፣ ኑሮ ተወዶባቸዋል፣ ነገሮች ተቀይረዋል። ስለዚህ መብታችሁን አስከብሩ። ለመድኃኒት የማይበቃ ገንዘብ እኔ 500 ብር ነው ሄጄ ለጥርሴ ያወጣሁት፣ 200 ነው አይደል ደሞዜ። ስለዚህ ከበድ ያለ በሽታ ቢገጥማችሁ ወስዶ ያሳክሟችሁ። እራሳችሁን አስከብሩ። የሄዳችሁ በየቦታው አትፍኑ። በቃ እና ይልላችሁ ነው። ወዳችኋለሁ።